በቅድሚያም ከሰሞኑ የሴቶች እግር ኳስ ቡድን አነጋጋሪ መሆኑን ተከትሎ የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር አስቸኳይ መግለጫ አወጣ። ሰሞኑን ከሴቶች እግር ኳስ ተጫዋቾች ጋር ተያይዞ በማህበራዊ ሚዲያዎች በስፋት እየተሰራጨ የሚገኘው ጉዳይ በትኩረትና በንቃት እየተከታተላችሁ እንደሆነ እናውቃለን። ምክንያቱም ይህ ጉዳይ በቀጥታ ከስራችን ጋር ተያያዥነት ስላለው በመሆኑ ምንም እንኳን ቀደም ባሉት ጊዜያት በዚህ ጉዳይ ማህበረሰባችን ሰፊ ውይይትና ምክክር በማካሄድ አንድ ልባት ላይ መደረስ እንዳለበት ስንነጋገር ቆይተናል ያለው የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር የተሰጠው መግለጫ ሲቀጥልም እነሆ ጉዳዩ ለሚዲያ በቅቶም በህብረተሰቡ ዘንድ ሰፊ መነጋገሪያ ሆኗል። ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑም ውይይት ተደርጎ መንግስትም ለዚሁ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ አስቀምጧልም ብሏል። ለጉዳዩም የሚመለከታቸው አካላትን ጠርቶ ያወያየ ሲሆን በዚህም ስብሰባ ላይ የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ ሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆች፣ ሌሎችም ባለድርሻ አካላት በተገኙበት ውይይት መካሄዱን ገልጿል። በውይይቱም እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መገባቱን፣ ለዚህም አጸያፊ ተግባር መንግስት እርምጃ እንደሚወስድ ተመልክቷል። በዚህም ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ ከዚህ እንደሚከተለው በየደረጃው ውሳኔ እንደሚሰጥም አሳውቋል። በህግ እንዲጠየቁ፣ ሁለተኛ ማገገሚያ እንዲገቡ፣ ሶስተኛው በምክር እንዲመለሱ የሚደረግ ሲሆን ይህንንም ጉዳይ በሚገባ ለመከታተል ሁሉም የፕሪሚየር ሊግ እና የከፍተኛ ሊግ ክለቦች የሚገኙበትን አድራሻ ለፖሊስ እንዲያሳውቁ ጥብቅ መመሪያም ተላልፏል ብሏል። በዚህ ሂደትም ፖሊስና ኢንሳም በፈለጉበት ጊዜና ሰዓት በክለቦቹ በመገኘት ምርመራ እንደሚያደርጉም ተገልጿል። የፖሊስና የኢንሳ የምርመራ ቡድን የክለብ ባለቤቶችን፣ አሰልጣኞችን፣ ከጉዳዩ ጋር ተያያዥነት አላቸው የተባሉ አካላትንም ያነጋግራል። የኢትዮጵያ እግር ኳስ ፌዴሬሽን በዕለቱ በስብሰባው ላይ በአጽንኦት እንደገለጸው ለዚህ አጸያፊ ተግባር በቂ እርምጃ እንደሚወስድ መዛቱን ገልጿል። አንደኛም በጉዳዩ ላይ በቂ ማስረጃ በተገኘባቸው በየትኛውም ክለብ ገብተው እንደማይጫወቱና እነዚህንም የተቀበለ ክለብም እርምጃ እንደሚወሰድበት ተመልክቷል። ሁለተኛም አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን እንደሚዘጋውና ትውልዱን ለማዳን የትኛውንም ዋጋ እንደሚከፍልም ጭምር አሳውቋል። በአጠቃላይ በተካሄደው ስብሰባ መንግስት ለጉዳዩ ትኩረት ሰጥቶ አስፈላጊውን የምርመራ ቡድን ተቋቁሞ ወደ ስራ መግባቱን ገልጿል። በመሆኑም መላው የህብረተሰባችን አባላት ቀደም ሲል ስንጮህለት የነበረውን ጉዳይ አጋዥ በማግኘታችን መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን ሀገርንና እግር ኳሱን የሚጎዳ ተግባር ልናጠፋ እንደሚገባ ጥሪያችንን እናቀርባለን ያለው መግለጫው፣ ስለሆነም ከላይ በተቀመጠው አቅጣጫ መሰረት ለጉዳዩ ትኩረት በመስጠት ተባባሪ እንድትሆኑ ስንል በዚህ መሃል ንጹሃን ለሆኑ ተጫዋቾችም ከለላ ልንሆንላቸው ይገባልን ብሏል። ቀደም ሲል ስንል እንደነበረው ማህበራችን ይህንን በሁሉም መስኩ ጎጂ የሆነን ተግባር በጽኑ እንደሚያወግዝ እያረጋገጥን ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራ በሴቶች ላይ የሚደረሰውን የትኛውንም አይነት ጥቃትን እንደሚያወግዝ ለመግለጽ ይወዳል ሲል በዛሬው ዕለት የኢትዮጵያ ሴቶች እግር ኳስ አሰልጣኞች ማህበር ባወጣው ሰፊ መግለጫ ላይ አስታውቋል። በሌላ ዜና በጀርመን ውስጥ የአንዲት ኤርትራዊት እጆች ተቆርጠው መንገድ ዳር